ሰላም ውድ ተመልካቾቻችን እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ እንግዲህ የምንገኘው አያት ሪል ስቴት ነው። እንደሚታወቀው አያት ሪል ስቴት የተለያዩ ሳይቶችን በመያዝ ይታወቃል። ከነዚህ መካከል አንደኛው አያት አካባቢ ያሉ ሳይቶቻችን ናቸው። ዞን 2፣ ዞን 3 እና እንዲሁም ዞን 8 ነው። ሌላኛው ሳይታችን ደግሞ እዚህ መሪ አካባቢ ያለ ሳይታችን ነው። ቀጣይ ደግሞ እንደገና ሲኤምሲ አካባቢ ይኖረናል። መሀል ሰፈር ለምትሉ ክላይንቶቻችን ደግሞ ካዛንቺስ እና የ4 ኪሎ ሳይት ይኖረናል። ዛሬ እንግዲህ የምንገኘው በሲኤምሲ ሳይታችን ላይ ነው። እንደሚታወቀው ይህ የሲኤምሲ ሳይታችን 135,000 ካሬ ያረፈ ቦታ ሆኖ የራሱ ግራንድ ሞሎች፣ የራሱ የመኖሪያ አፓርትመንቶች፣ ግሪን ኤሪያ 6500 ካሬ እንደገናም ደግሞ ትምህርት ቤት G+1 ያለው ያካተተ ኮምፓውንድ ነው። እንግዲህ ይህ ሳይት ላይ ዛሬ ላወራችሁ የደልኩት የንግድ ሱቆች ነው። እነዚህ የንግድ ሱቆች በካሬ ደረጃ ከ20 ካሬ እስከ 125 ካሬ ድረስ ይኖረናል። እንግዲህ እነዚህ የሱቆች የተለያየ አገልግሎት የሚውሉ ናቸው። ከነዚህም ውስጥ ሱፐርማርኬት፣ ለባንኮች፣ ለአክሲዮኖች በተጨማሪ ደግሞ ትንንሽ ካሬ ለምትፈልጉ ለዎች ደግሞ ለኮስሞቲክስ እንደገናም ደግሞ በተጨማሪ ለሞባይል ቤቶች አገልግሎት የሚውሉ ሱቆች ናቸው። ይህ ሱቅ እንግዲህ በ25% ክፍያ የቀሪ ክፍያ ደግሞ በጊዜ ሂደት የሚከፈል ነው። በካሬ ዋጋችን ደግሞ ግራውንድ ላይ 136,000፣ ፈርስት ፍሎር ላይ 130,000 እንዲሁም ሰከንድ ፍሎር ላይ 124,000፣ ሰርድ ፍሎር ላይ ደግሞ 121,000 ብር ብቻ በመክፈል የሱቅ ባለቤት መሆን ይቻላል። ወደ ተመልካቾቻችን እንግዲህ በዚህም ሀገር ለምትኖሩ ከዚህ ሀገር ውጭም ለምትኖሩ ሰዎች በዋትስአፕ እና በቴሌግራም ልታወሩ ትችላላችሁ። ታች በማስቀምጥላችሁ ስልክ ሳይትን ለመጎብኘት ደውሉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። መልካም